ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጩ። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥ እያልን ያለ ነው በቀጥታ አማርኛ ማለት ነው። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? የኔ ማሮች የኔ ወርቆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። የመነን ቅመሞች ሁላችሁም ሰላማችሁ ብዝት ይበል እያልኩኝ ማለት ነው። ማሮቼ እኔ የምለው እንደዚህ አይነት ውርደት በዘራችሁ አያድርስ። ቪዲዮቼን ላይክ እያደረጋችሁ ውጡ፣ ላይክ አድርጉ። ሩታ ማለት ነው ትናንትና አብርሽ ጋር በተለቀቀው ቪዲዮ ወይስ ታሰረ ነበረ ሄርሜላ አስፈታውታለች። እንግዲህ አስቡት፣ በአንድ ቀን እስር ማስፈታት ትችላለች። ማሳሰርም ይቻላል ማስፈታትም ይቻላል ማለት ነው። ጥያቄው ለእናንተ አላቅም። በአንዴ ታሰረ በአንዴ ተፈታ። እንዴትኛ 2 ቀን 3 ቀን እየጠበቅን ነበረ። ግን በአንዴ ማስፈታሽ ራስሽ ጀግና ነሽ። ምክንያቱም የፍቅር ተምሳሌት ነሽ ብለንሻል ማለት ነው። ሄርሜ ግን ደግሞ ሩታ የማይገባኝ ነገር ለምንድነው በሰው ህይወት የምትገቢው? በቃ አንድ ያልፈልግሽን ከተባልሽ እኮ አልፈልግሽም ነው እኮ ማለት አይገባኝም። ምክንያቱም አብርሃም የረከሰ ሰው አይደል እንዴ? የረከሰ ሰው እንዴት ሊፈለግ ይችላል? በዚህ አጋጣሚ የከበረው እያለ የረከሰው ሰው መፈለግ ማለት እኮ ከባድ ነው እውነት ለመናገር አይደል? ፋሚሊዎቼ እኔ ምሳሌ የረከሰ ከነ ምንንም አይሸተኝም ቢሞቅም አይሸተኝም ያልኩትን ሰው እንደገና በሳሙና ገላይ ከታጠብኩ በኋላ እንደገና መቆሸሽ ነው የሚታየኝ። ገባችኋ? እንዲህ ረላሽ ማለት በቃ የሚመጡበት ምናምን ነገር መምጣታቸው፣ ፍጥነታቸው፣ እዛ ቦታ ያለባቸው አክቲቪቲ ምናምን ይደብራል። በቃ ቪዲዮ ላይ የሚገቡበት ቅጽበት ምናምን ነገር እኔ ያስደምመኛ እውነት ለመናገር። ምሳሌ አሁን ትላንትና እንትና ብቻ ሄርሜላ ብቻ ተናግራ ተጨርሳለች እያልኩኝ ሩታ ግብት አለች ማለት ነው። ሌሽ ለምን ከተጣላችሁ ለምን እርስ በራሳችሁ ዳናል ትገባበዛላችሁ? ለምን አትናገሩም እውነቱን? ለምን ሰውን ታምታታላችሁ? የምሬን ነው። ከተጣላችሁ አንተም ራስህ ቻናል ራስህን ወክለህ ስራ፣ አብርሃም ማለት ነው ከሄርሜላ ጋር ስራ፣ ሩታም ራስሽን ችለሽ ስሪ። የምሬን ነው። እያናደዱኝ ነው። ምክንያቱም አንቺም በቃ ከደስታሽ ጋር ላይፍንሽ እየቀጨሽ ነሽ። ምክንያቱም ሌላው አብርሃም ከሴት ጋር ይደል እንዲመጣው አንቺም ደስታሽን ይዘሽው ነይና አብረሽ ስሪ። ከተጣላችሁ እኛንም ኃጢአት ውስጥ አተክተቱን። የምሬን ነው። ሄርሜላና አብርሃም ካሁን ጨረሱ እያልኩኝ እነሱ ጭራሽ ይገባበዙልኛል። ሄርሜላ ትመጣለሽ፣ ከዛ በኋላ ለምን ፈለግሽው? ለምን? ይሄ ተረት ነው እያወራችሁ ያላችሁት የሚመስለው ማለት ነው። ለእኔ እንደዛ ነው እየመሰለኛለሁ። ምክንያቱም የተጣላ ሰው ፈጽሞ መገናኘት የለበትም። በቃ ምንም ይሁን በቃ በምንም አይነት ምሳሌ አሁን ፍቅር ከፉ አድርጋ ተጣልታረች አይደለ? ከፉ አድርጋ ከተጣላሽ በኋላ ግን ለሰከንድ አይኑ ማየት አትፈልግም፣ ለሰከንድ አይኗ ማየት አይፈልግም። አለቀ። ቻናሏም አትጋብዘውም፣ ቻናሏም አይሄድም። ስለዚህ የእናንተ ግን ፌክ ነው ወይስ ምንድን ነው? እኛ ድራማ ነው እያለን ቆይተን ደግሞ ሌላ ነገር ይዛችሁ ምን ትመጣላችሁ አይደል እንዴ? ምን ባይሆን እኮ ሪሊ ጥል ቢሆን እኮ ማለት ነው አንተም እዛ ቤት አትሄድም፣ አንቺም እዛ ቤት አትመጪም። ሌሽ በቃ የተጣላ ሰው ተጣልቷል። በቃ የሚያገናኛችሁ ልጅና ልጅ ነው። ቪዲዮ ካላስ ከዛሬ ጀምሮ ግን ካየናችሁ እኔ እገለባበጥባችኋለሁ እያንዳንዳችሁ ላይ ማለት ነው። እንዲህ አይደብራችሁም እንዴ? ረላሸረ አበዛችሁት። አሁንማ ሀይ የሚላችሁ አጣችሁ ጌታ። በቃ ሩታ አንቺ ማለት ነው የራስሽን ህይወት አለች። ራስሽን ህይወት በቃ ኑሪ እያለችሽ ነው። ሄርሜላ ናት ያለችሽ፣ እኛ አይደለም ያልነው። ስለዚህ የራስሽ ህይወት ካለሽ ራስሽን ህይወት መምራት የምችው አንቺና አንቺ ብቻ ነች። በቃ እንዴ እዛ ጋር ሄደሽ ስለ ቅናት ማውራት፣ እዚህ ጋር ሄደሽ ቤተሰቦችሽ ደግሞ የረከሰ ሰው ነው እያሉ አንቺ ደግሞ የከበረው ሰው ይዘሽ የረከሰ ሰው መያዝ ወይም ደግሞ የረከሰ ሰው መፈለግ ምንም ይሉት ነው። በቃ ከረከሰው ሰው ጋር አትያዥ። ምክንያቱም አንቺ የተከበርሽ ሰው ስለሆንሽ የረከሰ ሰው ጋር ምንም አሰሪም። በቃ እውነቷ ነው። ሄርሜላ የራስሽ ኑሪ ብላሻለሽ፣ ኑሪ በቃ። ገላ ታጥቦም እንደማቆሸሽ ነው አሁን ያንቺ ነገር ማለት ነው። የምሬን ነው። ገላሽን ታጥበሽ በኋላ በንጹህ ሳሙና፣ ከዛ በኋላ ደግሞ ያንን ንጹህ ገላሽ ላይ ሌላ ነገር ማቆሸሽ ነው። ምክንያቱም የረከሰ ሰው ጋር እየሄድሽ ስለሆነ ማለት ነው። ገብቶሻል ሩታ? እናም ደግሞ ከተጣላችሁ አንቺም ያው ልጅሽን የሚያገናኘሽ ልጅሽን ይይ በፍርድ ቤት ምናምን እናንተ እንዳላችሁት ከተለያያችሁ በቃ በፍርድ ቤት የወሰነለትን ሰዓቱን ጊዜውን ልጁን ይይና ከዛ ይመለስ ወደ ቤቱ ካላስ። ከዛ በተረፈ ግን ያሻሸ ገዳዬ እኝኝ
አትበሉብን በቃ እየመጣችሁ ማለት ነው። የምሬ ነው አትበሉብን። እንዴኔማ በቃ ማለት የሆነ እንትን ነው ያስባላችሁኝ ማለት የሆነ አንድ ሰው ይሰለጥናል ብላችሁ እንትን ስትሉ አይሰለጥንም። ተው ሳምኬት ማርዬ ተው። እንደ ሰለጠነ ሰው ካሰብም ማለት ነው እንደ ሰለጠነ ሰው ከታሰበ ሁሉ ነገር በቃ ማብቃት ይችላል ማለት ትምህርት አዘል ነገር አስተላልፉለት ለህብረተሰቡ በነገራችን ላይ ማለት ነውና ማይ ጋድ በጣም ማለት የሆነ አንዳንዴ ከወረ በላይ የምታረጉት ነገር አለ። ምሳሌ አሁን እኛ አብርሃምን እንደዚህ አታርግ ምናምን ያ እኛው ስለዚህ አሁን አፍቃሪም እንትና ናት ማናው ሄርሜላ ናት እና የአብርሽ አፍቃሪ አሁን ከልብ ሄርሜላ ናትና ስለዚህ ታይላት በቃ ሩታ እየመጣሽ አትረብሽያት በቃ አሁን ታጣጠመበት ፍቅሯን አንቺን ደግሞ ደስታሽን ይዘሽ ነይና በቃ እንሂድ ማለት እኛ በወጉና በአግባቡ ሐሳባችን አስተያየታችን ራሱ መስጠት እኮ አልቻልንም እኮ ተቸገርን። አሁን ራሱ እኮ ጌታ ሆይ ሰዎች ምን ትላላችሁ? እግዚአብሔርን እንዲህ ሰው እንዴት በራሱ እንትን ይወርዳል? እንዴት በራሱ ጊዜ ሌላ ነገር ያጫውተዋል? እንዴ ሰዎች ኧረ ተው ተሰቃየን እኮ እንዴ ማርያምን። ምሳሌ አሁን ሩታ ደስታን ይዛ ብትመጣ ከልጇ ጋር በቃ አትገባበዙ። ወሬ ነው አትገባበዙ። አንተም አብርሃም እሷ ቻናል አትሂድ፣ ሩታንም አብርሃም ቻናል አትምጪ። خلاص ሪሊ ጸብ ከሆነ እናንተ ጸብ እውነት በመካከላችሁ ጸብ ካለ እናንተ እንደምትሉ ጸብ ካለ ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ካሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለ ነው በቀጥታ አማርኛ ማለት ነው። ሰላም